ከሰሞኑ በኦሮሚያ ክልላዊ መንግስት እየተካሄደ ያለው የመስጂድ ፈረሳ ላይ የኦሮሚያ ክልላዊ መንግስት መግለጫ ሰጥቷል። የኦሮሚያ ክልላዊ መንግስት የህገወጥ ቤቶች ፈረሳ ሂደት መስጂድ ላይ ያተኮረ አይደለም ብለዋል። ዛሬ የተወደዳችሁ የሃውስ ሚዲያ ዩቲዩብ ቻናል ቤተሰቦቼ ለዛሬ ይህንን መረጃ በሰፊው የማስደምጣችሁ ይሆናል። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንድትቀላቀሉን እየጋበዝን በመረጃዎቻችንም የሚኖራችሁን ሀሳብ አስተያየት በሀሳብ አስተያየት መስጫ ቦታ ላይ በጨዋ ደንብ በጨዋ ስርዓት ማስቀመጥ ትችላላችሁ እያልኩ ወደ መረጃው አለፍኩኝ። በድጋሚ ከሃውስ ሚዲያ ዩቲዩብ ቻናል ጋር መልካም ቆይታ። የኦሮሚያ ክልላዊ መንግስት የህገወጥ ቤቶች ፈረሳ ሂደት መስጂድ ላይ ያተኮረ አይደለም አለ። ዛሬ የክልሉ ኮሚኒኬሽን ኃላፊ አቶ ኃይሉ አዱኛ ለመገናኛ ብዙሃን መግለጫ ሰጥተው ነበር። በዚህም ወቅት እየተካሄደ ስላለው የቤቶች ፈረሳ ማብራሪያም ሰጥቷል ነው የተባለው። በማብራሪያቸውም ምንም እንኳን እነማን እንደሆኑ በግልጽ ያልተናገሩት አንዳንድ አካላት ስሉ የጠሯቸው በኦሮሚያ ክልል ህገወጥ ግንባታዎችን የማፍረሱን ስራ በአንድ ሃይማኖት ላይ ያነጣጠረ ማስመሰላቸው ፈጽሞ ትክክል አይደለም ብለዋል። የህገወጥ ቤቶች ፈረሳ ሂደት መስጂድ ላይ ያተኮረ አይደለም ያሉት ኃላፊው በክልሉ 600 በሚሆኑ ከተሞች በህገወጥ መንገድ የተገነቡ ቤቶችን የማፍረስ ሂደት እንደሚከናወን ገልጿል። ህግ የማስከበር ስራው በዋናነት ህገወጥነትን በዘላቂነት ለመከላከል ያለመ ነው ሲሉም ተደምጧል። ኃላፊው ይህ ስራ በሚሰራበት ወቅት የተለያየ የፖለቲካ ፍላጎት ያላቸው አካላት የአንድ ብሔርና ሃይማኖት እንደተጠቃ አድርገው በመገናኛ ብዙሃን የሚያራግቡት ትክክለኛ አይደለም ሲሉም ተናግረዋል። ህገወጥ ግንባታ ሲካሄድ መንግስት ለምን ዝምታን መረጠ በሚል ለተነሳላቸው ጥያቄም መንግስት ኃላፊዎቹን ተጠያቂ ለማድረግ እየሰራ እንደሆነ ለማረጋገጥ እንወዳለንም ብለዋል። የክልሉ መንግስት በሃይማኖት ጉዳዮች ላይ ከሃይማኖት ተቋማት ጋር በቅንጅት እንደሚሰራ የተናገሩት አቶ ኃይሉ አዱኛ የሃይማኖት ተቋማትና የእምነቱ ተከታዮች እምነትን ተገን አድርገው ሁከትና ብጥብጥ ለመፍጠር የሚሞክሩ አካላትን በጋራ ሊከላከሉ ይገባል ሲሉም ጥሪ አቅርበዋል። በኦሮሚያ ክልል ሸገር ከተማ በርካታ መስጂዶች እየፈረሱ መሆኑን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በተደጋጋሚ ማሳወቁ ይታወቃል። መፍትሄ እንደሚፈለግ ለጠቅላይ ሚኒስትር አብይ አህመድ ደብዳቤ መጻፉም የሚዘነጋ አይደለም። ምክር ቤቱ ከቀናት በፊት ባካሄደው አስቸኳይ ጉባኤ በሸገር ከተማ እስልምናን ወይም ሙስሊሞችን በናቀ መልኩ በመስጂዶች ላይ እየተደረገ ያለው የጅምላ ፈረሳ ሂደት በአስቸኳይ እንዲቆም እንዲሁም ለፈረሱት መስጂዶች የክልሉ መንግስት ምትክ ቦታ በመስጠት በአስቸኳይ ተመልሰው እንዲገነቡ በማድረግ ህዝበ ሙስሊሙን በይፋ ይቅርታ በመጠየቅ እንዲክስ ማሳሰቢያ መስጠቱ ይታወሳል። የኦሮሚያ እስልምና ጉዳዮች ከፍተኛ ፍርድ ቤት በሸገር ከተማ አስተዳደር እስካሁን ከ19 በላይ መስጂዶች ፈርሰዋል ሲል መግለጫ መስጠቱ የሚዘነጋ አይደለም። የተወደዳችሁ የሃውስ ሚዲያ ዩቲዩብ ቻናል ቤተሰቦቼ ለዛሬ ይዤላችሁ የመጣሁት መረጃ ይህን ይመስላል። እናንተንም ስለ አብሮነታችሁ ከልብ እያመሰገንኩ በመረጃዎቻችንም የሚኖራችሁን ሀሳብ አስተያየት በኮሜንት ስር በመጻፍ አብሮነታችሁን ልታሳዩን ትችላላችሁ። ቀጣይ በሌላ ወቅታዊና ትኩስ መረጃዎች እስክንገናኝ ቸርን ሰንብት እያልኩ ቻናሉን ሰብስክራይብ፣ ይህንን መረጃ ላይክ ማድረግ እንዳይረሱ። ጤና ይስጥልኝ።